በሙሳ አለይሂ ሰላም ዘመን ነው። አንድ በጣም ድህነት ያጎሳቆላቸው ለዘመናት በችግርና በረሃብ የኖሩ ባልና ሚስት ነበሩ። ይሁን እንጂ ይህን ሁሉ ዘመናት በሰብር አሳልፈዋል። እናም አንድ ቀን ቤታቸው ጋደም ብለው ሳለ ሚስት ለባሏ ሙሳ አላህን ማናገር የሚችል ነቢይ ነው አይደል ብላ ትጠይቀዋለች። እሱም አዎን ይላታል። ታዲያ ለምን እሱ ጋር ሄደን ስለ ሁኔታችን አልነግረውም? አላህም ስለኛ ያናግረው ሀብታም እንዲያደርገን ቀሪ ህይወታችንን በድሎት እንድንኖርም ይጠይቀናለች። ባለም በሚስቱ ሐሳብ ይስማማና ለይቱ እንደነጋ ጉዞ ወደ ሙሳ አለይሂ ሰላም ቤት ጀመሩ። ሙሳንም አለይሂ ሰላም አገኟቸው። ስለ ደህንነታቸው ነግሯቸው በዚህ ጉዳይ እሳቸው አላህን እንዲለምኑላቸው ጠይቋቸው። ሙሳም አለይሂ ሰላም አላህን ለመኑላቸው። አላህም ሙሳ ሆይ እኔ እነዚህን ሰዎች በችሮታዬ ለአንድ ዓመት ያህል ሀብታም አደርጋቸዋለሁ፣ አንድ ዓመት ካለፈም ወደ ነበሩበት ድህነት መልሳቸዋለሁ ብሎ መልስላቸው። እሳቸውም ጥንዶቹ ጋር በመሄድ አላህ ዱዓቸውን ሙስተጃብ እንዳደረገላቸው ሀብታም እንደሚሆኑ ነግሯቸው፣ እናም ግን ለአንድ ዓመት ብቻ እንደሚቆይ አክለው ነገሯቸው። እነዚህ ምስኪኖችም የሰሙትን ማመን ተሳናቸው። በአጭር ጊዜ ውስጥ ካላሰቡት መንገድ ሀብታም መሆን ጀመሩ። ማንም ከሚኖረው የተሻለ ኑሮ መኖር ጀመሩ። እናም አንድ ቀን ይህች ብልህ ሚስት ለባሏ እንዲህ አለችው፣ ይህ ጸጋ፣ ይህ ድሎት ለአንድ ዓመት ብቻ እንደሚዘገይ ታውቃለህ አይደል? ስለዚህ በዚህ ንብረታችን አንድ መልካም ሥራ እንስራ። ባልየው በሐሳቡ ይስማማል። ከዚያም በከተማዋ ግንባር ቦታ ላይ አደባባይ መልክ አንድ ትልቅ ቤት ይገነቡና 7 በር አበጁለት። ለሰውም መተላለፊያ ሰሩ። ቤት ተገንብቶ ካለቀ በኋላ እዛ ቤት ውስጥ ምግብ እያዘጋጁ ለአላፊ አግዳሚ ጠዋት ማታ ምግብ ይፈልጉ ጀመር። በዚህ ሁኔታ ሳሉ ወራት አስቆጠሩ። ሙሳም በትኩረት ይከታተሏቸው ነበር። ማይደርስ ቀን የለምና ያ የተወሰነላቸው ቀን ቀጠሮ ጠብቆ ከቻለ። እነሱም ግን የቀጠሮ ቀን ሁላ ትዝ አላቸው። በስራቸው ተጠምደዋል። ያ ቀጠሮ ቀናቸው አለፈ። እነሱ ግን ያው ናቸው፣ ምንም አልቀነሱም። ብቻ በስራቸው ተጠምደዋል። ሙሳም አለይሂ ሰላም ባዩት ሁኔታ ተገርመው ያ ረብ ቃል የገባህላቸው ለአንድ ዓመት ሆኖ ሳለ እንዴት እስካሁን አልዳህዩም ብለው አላህን ጠየቁ። አላህም ሙሳ ሆይ እነዚህ ጥንዶች ከጸጋ በሮቼ አንዲትን በር ስከፍትላቸው እነሱ ደግሞ 7 በር ከፍቶ ባሪያዎቼን መቀለብ ጀመሩ። ሙሳ ሆይ እነሱ ይህን ሲያደርጉ አይቼ የከፈትኩላቸውን በር መዝጋት ከበደኛል።